የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ፓስተር ጸና ብራሳ እባላለሁ። ከሁለት ሳምንታት በፊት በዚህ አገር የጌታችን ኢየሱስ ክርስቶስን ትንሣኤ በመልካም ሁኔታ እንዳከበራችሁ ተስፋ አደርጋለሁ። የትንሣኤው የምስራች መልእክት የሁልጊዜ መልእክት ነው። ስለዚህ ዛሬ ከማቴዎስ ወንጌል ምዕራፍ 28 ቁጥር 5 እስከ 10 ያለውን ኢየሱስ ከሞት ተነስቷል የሚለውን ላካፍላችሁ በልቤ እግዚአብሔር አስቀምጦታል። ማቴዎስ 28 ከአንድ ጀምራችሁ ብታነቡ መግደላዊት ማርያም እና ሌላኛዋ ማርያም የጌታችን ኢየሱስ ክርስቶስን መቃብር ለማየት ሲሄዱ ሁለት መላእክቶች ድንጋዩን ገልብጠው ተቀምጠውበት አገኟቸው። መላእኩም መልሶ ለሴቶቹ እንዲህ አላቸው። ቁጥር 5 እናንተ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁና እርሱ እንደተናገረው ተነስቷል፣ በዚህም የለም። ኑ የተቀመጠበትን ስፍራ እዩ፣ ፈጥናችሁም ሂዱ፣ ለደቀ መዛሙርቱ ከሞት እንደተነሳ ንገሯቸው። እነሆ ወደ ገሊላ ይቀድማችኋል፣ በዚያ ታዩታላችሁ። እነሆ ነግሬያቸዋለሁ። ከመቃብሩም በፍርሃትና በታላቅ ደስታ ፈጥነው ወጥተው ለደቀ መዛሙርቱ ሊነግሩ ሮጡ። እነሆም ኢየሱስ ተገናኛቸው፣ እንዲህም አለ። ሃሌሉያ! ራሱ ኢየሱስ ክርስቶስ ደግሞ ተገናኛቸው፣ እንዲህም አለ፣ ሰላም ለእናንተ ይሁን። እነርሱም ቀርቦ እግሮቹን አንጥረው ሰገዱለት። ከዚያም ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዱ፣ ለወንድሞቼ ወደ ገሊላ እንዲሄዱ ንገሯቸው፣ በዚያም ያገኙኛል። እነርሱም ሲሄዱ እነሆ ከጠባቂዎቹ አንዳንዶቹ ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። ቁጥር 10 ላይ ያለውን ነው ለመድገም የምፈልገው። ከዚያም ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዱ፣ ለወንድሞቼ ወደ ገሊላ እንዲሄዱ ንገሯቸው፣ በዚያም ያዩኛል። ጌታችን ኢየሱስ ክርስቶስን በጌታ በኢየሱስ ክርስቶስ ካመናችሁ፣ እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ፣ እሱን ተስፋ ካደረጋችሁ፣ ቃሉን ከሰማችሁ፣ ቃሉን ከተቀበላችሁ፣ ይህ ኢየሱስ ክርስቶስ ሰማይና ምድርን የፈጠረ እግዚአብሔር ነው። ኢየሱስ ክርስቶስ ታላቅ የሆነው እግዚአብሔር፣ አቻ የሌለው ኦምኒፖተንት፣ ኦምኒፕሬዘንት፣ ኦምኒ ሳይንቲስት የሆነው ወንድሞቼ ብሎ ነው የሚጠራቸው። ወንድሞቼ ይላል። how humble he is። ወንድሞቼ፣ ወንድሜ ጸና፣ ወንድሜ፣ እህቴ ብሎ ይላል ጌታችን ኢየሱስ ክርስቶስ። ከዚያም ኢየሱስ እንዲህ አላቸው፣ አትፍሩ፣ አትፍሩ። በመጀመሪያ መላእክቱ አትፍሩ አላቸው ለሴቶቹ። ቀጥሎም ቁጥር 10 ላይ ይሄው ጌታችን ኢየሱስ ክርስቶስ ለሴቶቹ ምን አለ? አትፍሩ። የመጽሐፍ ቅዱስ አዋቂዎች፣ መጽሐፍ ቅዱስን ያነበቡ የተረጎሙ አትፍሩ የምትለዋ ይቺ ቃል በመጽሐፍ ቅዱስ ውስጥ 365 ጊዜ ተጽፏል ብለው ይላሉ። በአንድ ዓመት ውስጥ 365 ቀን አለ። ለእያንዳንዱ ቀን አትፍሩ አትፍሩ የሚል ለአንድ ቀን አንድ አትፍሩ አለ ማለት ነው። አትፍሩ ይላል እግዚአብሔር። አይዞ ይላል እግዚአብሔር። እኔ አለሁልህ ይላል እግዚአብሔር። አትፍራ ይላል እግዚአብሔር ሁልጊዜ። ስለዚህ ወንድሞቼ አይኖቻችንን በኢየሱስ ላይ፣ ኢየሱስ ክርስቶስ ከሞት ተነስቷልና፣ ኢየሱስ ከሞት ተነስቷል። ሃሌሉያ! መልአኩም መልሶ ለሴቶቹ እንዲህ አላቸው፣ እናንተ አትፍሩ፣ የተሰቀለውን ኢየሱስ እንደምትፈልጉ አውቃለሁና እርሱ እንደተናገረው ተነስቷል፣ በዚህም የለም። ኑ የተቀመጠበትን ስፍራ እዩ።
እርሱ እንደተናገረ ተነስቷል። በዚህ የለም። በሌላ ስፍራ ምን ይላል? በጣም ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ስንት ሰዎች ዛሬ ሕያውን ከሙታን መካከል ይፈልጋሉ? ሕያውን ከሙታን መካከል በመፈለግ ዘመናቸውን የጨረሱ ስንት ሰዎች አሉ? እድሜ ልክ ሕያውን ከሙታን መካከል በመፈለግ ዓይኖቻችሁን ያበራ እግዚአብሔር በሰማይ በምድር የተባረከ ይሁን። ይቻል ነበር እኮ ይቻላል እኮ ሕያውን ከሙታን መካከል እየፈለጉ ዘመንን መጨረስ። እንደዚህ እንዳይሆን ያደረገ እግዚአብሔር የተባረከ ይሁን። ሕያውን ከሙታን መካከል ለምን ትፈልጋላችሁ? እርሱ እንደተናገረ ተነስቷል፣ በዚህም የለም። he is not here for he has risen as he said። እንደተናገረው ክብርና ምስጋና ሁሉ ለሚችል ለእግዚአብሔር ይሁን። እንደተናገረው ለሚያደርግ ለእግዚአብሔር ክብር ይሁን። ኦምኒፖተንት፣ ኦምኒፕሬዘንት፣ ኦምኒሳይንቲስት ለሆነው ለእግዚአብሔር ክብር ይሁን። ለማይገደብ አንሊሚትድ እግዚአብሔር የሚናገረውን የሚፈጽም አምላክ ነው። ክብር ይሁንለት። ኢየሱስ ሞትን አሸንፏል። ኢየሱስ የሞትን መውጊያ ሰብሯል። ይህ ነገር ስለ አባትና ታናሽ ልጁ ስለነበራቸው ታሪክ ያስታውሰኛል። አንድ ቀን አባትና ልጁ በሞቃት ቀን መኪና ውስጥ መስኮቶች ከፍተው እየነዱ ነበር። በነፋሱም እየተደሰቱ ይጓዙ ነበር። ድንገት አንድ ንብ በመስኮቱ ውስጥ ገብቶ መኪና ውስጥ ብዝ ጥዝ ማለት ጀመረ። ንብ ማለት ነው እኮ ገባ መኪና ውስጥ። ታናሹ ልጅ ግን ከዚህ በፊት በንብ ተነድፎ ስለሚያውቅ ፈራ። ስለዚህም በጣም ፈራ። ማልቀስና መጮ ጀመረ። አባቱ የልጁን ፍርሃት በማየት ረጋ ብሎ እጁን ዘርግቶ ንቡን በእጁ ይዞ እንደዚህ በመዳፉ ውስጥ አጥብቆ ያዛት። ጥቂት ጊዜ እጁ ውስጥ አጥብቆ ከያዘ በኋላ እንደገና ለቀቀው። ነገር ግን ልጁ አሁንም የዝንቡን ድምፅ የንቡን ድምፅ እየሰማ ንብ ነው ዝንብ ብዬ ከሆነ ሶሪ ንብ የንቡን ድምፅ እየሰማ ያለቅስ ጀመረ። አሁንም ንቡ እንደገና ሲዞር ፈራ ልጁ አሁንም ደግሞ። ከዚህ አባቱ በእርጋታ እንዲህ አለው፣ ልጄ ሆይ እጄን ተመልከት ብሎ መዳፉን አሳየው። እጁን መዳፉን ከፈተ። እነሆ የንቡ መውጊያ በእጁ ውስጥ ነበረ። ሃሌሉያ! መውጊያውን እቺ ንብ የምትነድፍበትን መርዟን አፍሷታል። መጉዳት አትችልም። ከዚህ በኋላ ድምፅ ብቻ ነው የምታሰማው። ከዚህ በኋላ አትችልም መንደፍ። ይህን ታያለን ይሄን አለ ልጁ አባት ለልጁ። ንቡ ከእንግዲህ በኋላ ሊነድፍ አይችልም፣ መውጊያውን እኔ ወስጄዋለሁ፣ ልጄ ተመልከት ብሎ አሳየው። በዚያን ጊዜ ልጁ ተረጋጋ። ዛሬ ምን አይነት ፍርሃት አላችሁ? ሞት ከሄደ ደንጀር ከሄደ በኋላ እንኳን የሚያስፈራ ነገር ጥዝ እያለ ይዞራል። መጉዳት እኮ አይችልም። ሰይጣን እንደሚያገሳ አንበሳ ይዞራል እንጂ ሊጎዳ አይችልም። እንደ ነው እንጂ አንበሳ አይደለም። ሰይጣን እንደሚያገሳ አንበሳ ድምፅ ብቻ ነው ያለው፣ ሹክታ ብቻ ነው ያለው እንጂ ኃይል የለውም። ጥርስ የሌለው ነብር ነው፣ የወረቀት ላይ ነብር ነው ሰይጣን። ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ እርቃኑን አስቀርቶታል። ካን ኔቨር ሃርት ዩ ስሚዱ እንደንደው ዛሬ ምንም አይነት ፍርሃት ምን አይነት ፍርሃት አላችሁ ዛሬ? ኢየሱስ እንዲህ ይላችኋል፣ አትፍሩ፣ ሞት ከእንግዲህ በኋላ ሊጎዳችሁ አይችልም፣ የሞትን መውጊያ እኔ ወስጄዋለሁ ይላል ጌታችንና መድኃኒታችን ኢየሱስ ክርስቶስ።
ክርስቶስ የሞትን መውጊያ አስወግዶታል። አንደኛ ቆሮንቶስ ምዕራፍ 15 55 እና 57 እንዲህ ይላል፣ ሞት በድል ተዋጠ። ሻፓካቱራ ፖሳ አንተ ሞት ሆይ ድልህ ወዴት ነው? መውጊያስ ወዴት ነው? ሃሌሉያ። መውጊያስ ወዴት ነው? ሞት ሆይ መውጊያ የት አለ እንድንል ያደረገ ጌታችን ኢየሱስ ክርስቶስ ነው። እርሱ እዚህ የለም፣ እንደተናገረ ተነስቷል። እንደተናገረ ተነስቷል። he has risen as he said። ኢየሱስ ጌታችን ኢየሱስ ክርስቶስ ቃል መሬት ላይ አይወድቅም። የምናገረውን ሁሉ ይፈጽማል። የክርስቶስ ቃል ሁሉ እውነተኛና የታመነ ነው። ከመሞቱ በፊት እንደተናገረው እንደዛው አደረገ። ጌታ ኢየሱስ ክርስቶስ እንደተናገረ እንዲሁ ተነሳ። I will see you on the other side of the grave ብሎ እንዲሁ ያደረገ ጌታ ኢየሱስ ክርስቶስ እንጂ ማን ነው? እሞታለሁ፣ በሶስተኛውም ቀን ከሞት እነሳለሁ፣ ከመቃብር ማዶ እንገናኛለን ብሎ እንደዚያው ያደረገ ከመቃብር ማዶ የተገናኛቸው ያያቸው ራሱን ያሳየ ለቶማስ የተወጋውን መዳፉን ያሳየ ጌታችን ኢየሱስ ክርስቶስ እንጂ ማን ነው? ከኢየሱስ በቀር ማን ነው? እርሱ የምናገረውን ይፈጽማል። ቃሉን ብቻ በማመን መኖር ያድናል፣ ሰውን ያድናል። ወንድሞችና እህቶች ሆይ እርሱን ተከተሉ፣ ድምፁንም ስሙ። ኢየሱስ እንደገና እንደሚመጣ ተስፋ አድርጉ። ተስፋ ሰጥቶናል። ሐዋርያት ሥራ ምዕራፍ 1 ቁጥር 11 እንዲህ ይላል፣ እናንተ የገሊላ ሰዎች ሆይ ለምን ወደ ሰማይ ተመለከታችሁ? ለምን ወደ ሰማይ አንጋጣችሁ እያያችሁ ቀራችሁ? ለምን? እናንተ ወደ ሰማይ የተወሰደው ኢየሱስ እንደሄደው እንዲሁ ይመለሳል። in the same manner he will come back። አሁን ኢየሱስ ዳግመኛ ይመጣል። እኔ አምናለሁ፣ በተስፋም እጠባበቃለሁ። አንድ ነገር ብቻ ተናግሬ ጨርሳለሁ። እሱም በዮሐንስ ወንጌል ምዕራፍ 20 ቁጥር 7 ላይ ያለው ምስጢር ነው። ጆን ቻፕተር 20 verse 7 በራሱ ላይ የነበረው ጨርቅ ከሌሎች ጨርቆች ጋር አልተጣለም። ተጠቅልሎ በአንድ ስፍራ ብቻ ተቀምጦ ነበር። intentionally folded and put separately። ተጠቅልሎ ለብቻው ተቀምጦ ነበር እንጂ ከሌላው ጋር አልተጣለም፣ አልተቀላቀለም። ተቀምጦ ነበር። እንደ ባህላዊ ልማድ ትላላቅ ሆቴሎች ስትጋበዙ ናፕኪን ተጠቅልሎ ይመጣላቸዋል። ናፕኪኑን ስትጠቀሙ ቴብሉን ምግባችሁን ከጨረሳችሁ ለመሄድ ከተዘጋጃችሁ ናፕኪኑን ጠቅልላችሁ እንደዚህ አርጋችሁ ናፕኪኑን በእጅ እንደዚህ አርጋችሁ በፕሌታችሁ ላይ በሳህኑ ላይ እንደዚህ ትወረውሩታላችሁ። ያለምንም ፎልዲንግ ማለት እዛ ላይ ታስቀምጣላችሁ ማለት ነው። በእጅ እንደዚህ ጠቅልላችሁ ሳህኑ ላይ በምትሉበት ጊዜ ጨርሻለሁ፣ ምግቤን ጨርሻለሁ፣ ሳህኑን ማንሳት ትችላላችሁ ማለት ነው መልእክቱ። ድንገት የሆነ ነገር ገጥሟችሁ ምግባችሁን ሳትጨርሱ ከተነሳችሁ ግን እንደዛ አታረጉም። ምንድነው የምታደርጉት? ያን ናፕኪን ጨርቁን ትጠቅልሉና ጠቅልላችሁ በሳህኑ ላይ ሳይሆን ፕሌቱ ላይ ሳይሆን ከፕሌቱ አጠገብ ጠረጴዛው ላይ ታስቀምጣላችሁ። that means I'm not done yet፣ አልጨረስኩም፣ ይመጣለው ነው። ኢየሱስ ክርስቶስ በሰው ልማድ በሰው ባህል ይሰራል።
በዛም በኩል ይናገራል። What a quiet way of Jesus telling us that he is coming back. እንዲህ ኢየሱስ እንዲህ እያለን ነው፣ አልጨረስኩም፣ እመለሳለሁ፣ እመጣለሁ ብሎ ተስፋ ሰጥቶናል ኢየሱስ ክርስቶስ። ሃሌሉያ! ኢየሱስ ክርስቶስ ተነስቷል፣ ዳግመኛም ይመጣል። ስሙ በሰማይ በምድር የተባረከ ይሁን። ኢየሱስ ክርስቶስን ተስፋ የምታደርጉ የምትጠባበቁ ይህ መልእክት ከወደዳችሁት ሼር አርጉ፣ ላይክ አርጉ። እንደገና በሌላ መልእክት እስክንገናኝ ድረስ የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን ባይ